የእሴ ልጅ ዳዊት የት ነው ያለው? አላውቅም ጌታዬ። እየዋሸኸኝ ነው። እግዚአብሔር ካህን በፍጹም አይዋሽም። እዚህ ነበር ወይስ አልነበረም? አዎን እዚህ ነበር። ምን ጊዜ ነው ሄደው? ከጥቂት ጊዜያት በፊት። በየትኛው አቅጣጫ ነው ሄደው? አላየሁትም። የታቦቱ ጠባቂ እርሱ ያውቃል ጌታዬ። ጠባቂው የት ነው ያለው? እርሱም ቢሆን ከኛ ዘንድ የለም። አበኔር፣ እነዚህ ካህናት ሊቀ ካህናቱ ሐሳቡን እስኪቀይር ድረስ አንድ ባንድ ይገደሉ። ሊቀ ካህናቱ ሐሳቡን ከቀየረ ግን ግድያውም ይቆማል። የቱም ወታደር ይህን ትእዛዝ አይቀበልም ጌታዬ። ካህናት የበሰበሱ ትሎች ናቸው። ሰዎች ለአምላካቸው በሚያስገቡት መባ ራሳቸውን የሚያደልቡ ካዲዎች ናቸው እያንዳንዳቸው። እናም የንጉሱን ትእዛዝ የማይቀበል ቢኖር ከነርሱ እንዳንዱ ይሆናል። አንተ አልችልም። አንተስ? አይሆንም አባባ። ማንም ንጉሱን አይታዘዘው ማለት ነው? ታዛዥ ነኝ ጌታዬ። ይታዘዙለት ዘንድ አሕዛብን ይወስዳል። It is good to give thanks to the Lord. His love endures forever. He brought Israel out of Egypt. His love endures forever. No king shall bring him low. His love endures forever. No enemy shall strike him down. His love endures forever. For the Lord has sworn to his servant David. ምህረቱ ለዘላለም ነውና